በነበርኩበት አንቱ ተብዬ በኖርኩበት ኧረ ተወኝ ምንድነው መዋረድ ማለት እኔ እቺ ልጅ እዚህ ግቢ እያለች እኔ እንደው ሰላሜን የማገኝበት መቼ እንደሆነ ነው ግራ የገባኝ ዛሬም ምጣዱን ሰበረችው አይደለም ያሳዝናል እኔ እኮ ምጣድ አቡክቼ ጋግሬ ምሰራ ማከፋፈል ነው የሚመስላት እኮ ምን ነው ምጣዱ በሆነልኝ በምን እድሌ እኔም ምጣድ ባካችሁ ዞር በል ቢሰል ምንድነው ማዘር ምን ሆኑ ማዘር እንዴ ምን ሆኖ ነው ወይዘሮ ባፈና አንቺ ሁሉ አገርሽ እንደምታለቅሹ ኧረ ተይኝ እናቴ የሆነው ሌላ ነው ለሊቱን ሙሉ ጥጄ ሲበስል ያደራጥን ነበር ያን ቅቅል እስቲ ባክሽን ሳጨምሪበት ብዬ ወጥቼ ሄድኩኝ ስመለስ የተፈጠረ ሌላ ነገር ምንድነው የሆነ ዝም ምንድነው የበደልኩሽ ነው ዝም ብላ ታለቅሳለች ምን ሆነ ነው ቆይ ለምን አትናገሪ ማንቺ ያሳዝናል በእውነት በጣም ነው የሚያሳዝነው እኔ አይ ምንም ምጣዱ ደህና ነው ምንም የተሰበረ ነገር የለም ምንድነው የተፈጠረው ነገር እኔ ደግሞ ምንድነው ምጣዱ ምንድነው አንተ እንደዚህ የምትለው ልጅቱ እኮ ተደፈርኩ ኧረ የፈጣሪ ያለ ኧረ የፈጣሪ ያለ ምንድነው የምታሰሚኝ አንቺ ሴትዮ ተደፈርኩ አዎ እኔ እኮ መጠርጠር ነበረብኝ ተው እባክህ ራሴን ታዘብኩት ምን ሆነ መሰላችሁ ውሃ ፈልጌ እጄን እንደው ጣቴን እንደታጠበው ውሃ አምጪልኝ አልኳት በጆግ ይዛልኝ እንደመምጣት ጆጉን እንዲህ አንጠልጥላው መጣች አያችሁ ሴት ልጅ ከነ ክብሯ ስትወድ ውሃውን ወልፍ ታርጋ ይዛ ነው የምትመጣው ክብር ከሌለ ግን ውሃው እኔ መጠርጠር ነበረብኝ ቆይ ሻው ምንድነው የሚደረገው ይዘሩ ባፈና ምን እናረጋለን ትላልሽ ለፖሊስ መናገር ነው ለፖሊስ እንናገራለን ከዚህ ግቢ ውጭ ካሉ ወንዶች ማንንም ይሄን የሚያረግ ነገር የለም ደሞ እዚህ ግቢ 1 2 3 እንደ አንዴ እንዴት ብለሽ ያልገባኝ ነገር እንደው እንዴት ብለሽ ነው ከኔ ጋር እንዲያነጥር ጣሪ የገባሽ ለምንድን ነው ማልጠረጠረ አንተ ወንድ አይደለም በሆነስ ለነገሩ አሁን ቆነ እንደዚህ ህዚህ ተመሳሳይ ነገር እየለበስ ራስክን እንዴት እየገመትክ እንዳለ አላውቅም ስማ በዚህ ሰዓት እኮ ማንንም አይታመንም አንተ ታረገው አታረገው እኔ በምን አረጋግጣለሁ ታልሽን አዎ አካልሽን አዎ እኔን ጠረጠርሽኝ በቃ እኔና አንቺ በምንነጋገረው ነገር እንነጋገራለን አዎ እንነጋገራለን አይ ወይዘሮ ባፈና አይውልት ቀጥታ ወደ ፖሊስ ማሄድ የለብንም እንዴ እንግልት እኮ ለኛ ነው ትርፉ ባይሆን እሷን ያዛርገን ጉዳዩን ኃላፊነቱን ሰው ካለና ቀስ ብለን ምን እንደተፈጠረ ተጣጣ ምንድነው ታያለሽ እንዴ የተፈጠረውማ በቃ ደፈራ ነው እኮ እሱማና ባንቺ ነው እንደሷ ለምንድነው ማትናገረው እኮ ወዴ በጣም ደከመኝ እኮ አቦ ደከመኝ እኔም ይኸውልህ 2 ሰዓት ለፍልፊያለሁ ደከመኝ በቃ ታዲያ ተናገር ራሱ መጀመሪያ ቀስ አድርገን ልጅቱን መጠየቅ ይኖርብናል ከዛ ደግሞ የግቢውን ወንዶች ሰብሰብ አድርገን ማናዘዝ ይኖርብናል ምናልባት ኃላፊነቱን የሚወስድ ሰው ሊመጣ ይችላል እኮ በዛ ላይ ደግሞ ያስፈራራት ሰው ይኖር እንዴ እኔ እንደው ይቅርታ አድርጉልኝ ወገኖቼ ይቅርታ አድርጉልኝ እኔ ሌላው እዳው ገብስ ነው አሁን ጎረቤት አካባቢ ሰፈሩ ይሄን ጉድ ቢሰማ በተከበርኩበት ሀገር መዋረድ አይሆንም ወይ አንቺ እንደው እንዴት ብለሽ እኔን ጠረጠርሽ በእናትሽ ምን ማለት ለምን ደማ ጠረጠር እንዴት አይ እኔ እኮ እቺ ልጅ ወጣት ታውቅ ሲያዋት ደግሞ አይናፋር ናት እንዴው ማን ያገኘኝ ወይ ልጅ እንዴው ማን ያዋረደ እውነት እኔን እንዳዋረደ መድኃኒዓለም ያዋርደው ሌላ ምንም ምለው ነገር የለም ምን ለቋል እኔ ማን ሊሆን ይችላል እኔ ምን አውቄ ማዘር የዘንድሮ ወንዶች እንደሆኑ አንድ አይነት ናቸው ሁሉም ግራ የሚያጋቡ ልቤን የሚሉት ልብ የሌለው ነፈስ ነገር ነው አረ ወዲያ ካልሲውን እንኳን መች በትክክል አጥሮ ይችላል አይ ሰማኸኝም ቢሆን ጅላጅል ቢጤ ነው እንዳያራ ያደርግ ምናልባት አቶ ሽበሽ አንቺ እንዴት ነው የምትዩ ያሪበንም ቢሆን ነፈስ ቢጤ ነው ያኛውም ካልሲውን አጥም አሽ ሽበሽ ላይ ስደርሽ የምትዩ ምን ማለት ነው
ወደ ጓዳ ጉዳዩ ሳይጣራ የማጣራት ሂደት ስለሚደረግበት ማንም ሰው ወደ ጓዳ አይገባ። እንዴ ቤት አይደለም እንዴ ወይዘሮ ባፈና በገዛ ቤቴ? አይ ወይዘሮ ባፈና ቀረው። አሁን ይኸውልህ ችሎት ላይ ነው ያለው። የተከበሩ ክቡር ዳኛ ወይዘሮ ባፈና ሞልቶለት ነው ስሜ። በቃ ተናግረህ እንዴ እና ምንድነው አርጉት ልኛው ነሽ እንዴ? እዳተተው ታውኔ ዝም አትበል። እኔ እኮ ጉዳዩን ሳላጣራ እስር ቤት አልከትም ብዬ ነው እንጂ በአንድ ስልክ ጥቅልል አድርጌ ከርቸሌ ነበር ማስገባችሁ። በቃ ያኔ ጉዳዩን ታይ ነበር። ምን አጥፍተን? በቃ ዝም በል። ያጠፋውን አንተ ታውቃለህ። እንዴውም ትሰማለህ? አሁን እኔ ይኸውልህ ችሎት ላይ ነው ያለው። ጭቅጭቁን ተውና ውጭ ውጣል። አዎ የምትፈልገኝ ጉዳይ ካለ በጻፊ በኩል በቃ ጌት አውት ወይ ፈጣሪ አንተ በጣም እንደገና ደግሞ በእንግሊዝ አፍ ደግሞ ቁጭ በል ነው። አሁን ጌት አውት ተቀመጥ ነው። ረተው አታዋል ውጣ አለች። እሺ ብዬ ብድግ ስል እንደገና ጌታዬ የቤቴ ራስ በል ቁጭ በል ትላለች። ማ ተርሰጥ አታውቅም እንዴ? ጌት አውት ማለት ውጣ ወደ ደጃፍ ማለት ነው። ወጣህ ደጃፍ ቁም ማለት ነው። በቃ ቁጭ በል። አንተ ሰማኝ አቤት። በዚህ ጉዳይ ላይ እንደው የምታውቀው ነገር አለ እንዴ አንተ? ምኑን ጋሽ? የምን ቆዳው ነው እናንተ? ምን አይነት ቆዳው ነው? ከጧት ጀምሮ እንደ ቆዳ የወጠረንን እንዴ አንተ በቁም ትተኛለህ? ምን ዱዝዝ ነው የበናታችሁ? ቤቴ የገዛ ቤቴ ቢሮ ሆኖብኝ እያየ ምኑን ትለኛለህ? የምታውቀው ነገር አለ ወይ ንገረኝ። ያረካው ነገር እንዳይሆን እንዴ ጋሽ? ኧረ እኔ ምንም የማውቀው ነገር የለም። እኔ ምንም ኧረ እኔ ምንም አውቀለ እኔ የምለው ያ እንዲያውም ባለፈው ያንን ቤት የተከራየው ያ የባንክ ሰራተኛ ይዲጄ ይሄ ደግሞ ምን ቆዳው ነው እናንተ? ምን መላኩን? አዎ ምን ነው አንተ መላኩን የመሰለ የተማረ የተመራመረ ሰው እንዲህ አይነት ቆሻሻ ነገር አያደርግም። ደግሞ ከሰራተኛ ጋር አዎ በርግጥ አቤት አባኮቲንቱ አቶ ሰማይ አቤት አቶ ሰማይ የተጠረጠሩበትን ጉዳይ ያውቃሉ? ሳምሬ ያው እንግዲህ ደፈራም አይደልትዬ እንዴው ከተበዳይ ጋር ቅርብ የሆነ ወዳጅነት ወይም ደግሞ ጓደኝነት አላችሁ? ኧረ እኔ በፍጹም እኔ ከሰላምታ ውጪ ሌላ ነገር የለንም። እናንተ ጉዳዩንም እኮ ዛሬ ነው የሰማሁት። አልሰማህም አይደል? በጣም ጥሩ። ስለዚህ የክሱን መግለጫ አቀርብልሃለሁ፣ አነብልሃለሁ። በደንብ ስማ። ጥር 13 2014 ዓመተ ምህረት በግምት ከቀኑ 9 ሰዓት ላይ አሳቻ ሰዓት ጠብቆ ኩሽና ድረስ ሂደህ ትኩስ አነባበሮ የኔን ማለት ነው የኔን ትኩስ አነባበሮ እየገመጥክ እንደወጣ መረጃ ደርሶኛል። ትክክል አሳምሬ ምንድነው እንግዲህ የዛለት በጣም አምርቦ ነበረ። እሷ እህቴ ያው ከሱቅ ስትመጣ ጊዜ እባክሽ እርቦኛል የሚበላ ነገር ስጭኝ አልኳት። እሺ ብላ ገባች። ከዛ በኋላ እንደው ብጠብቅ አትመጣም። ረሃቡ ሲጠራብኝ ጊዜ ሄድኩኝ ራሴ ምን ላድርግ። ከዛ በኋላ ኧረ እንደው የሚበላ ስላት አነባበሩ ሰጠችኝ። እሱን እየገመጥኩ መጣሁ። ይሄው ነው እንግዲህ። ሌላ ከተበዳይ ጋር ምንም ያደረጉት ነገር የለም? ኧረ እናቴ እንዴ እኔ ሌላ ነገር አላደረኩም እንዴ። ተው እንጂ። የመከላከያ ምስክር ይኖርሃል? የተልባው ማሻ ሚካኤል ምስክሬ ነው። እሱ ነው ምስክሬ። አቶ ሰማይ አቤት። አቶ ሊበንን ይጥሩት። እርስዎ በረንዳው ላይ ወዴት ምን ላይ
አቶ ሊበን እንዴት ነው ጫማ ልታሳቅፈን ነው እንዴ አላማ? ታዲያ ጫማው እግር ላይ ነው። ጓንት አድርገው የምን መደብ አቶ ሊበን የተጠረጠርክበትን ወይም ደግሞ የተጠራህበትን ምክንያት ታውቃለህ? አከራይ ጣጡ የተጠረጠሩበትን ጉዳይ ያውቁታል? አዎ ያው ደፈራም አይደል? ደፈራ ነው አይደል? ጎበዝ። እሺ ከተበዳይ ጋር የቅርብ ወዳጅነት ወይም ጓደኝነት አላችሁ? ቀረቤታ አለን እንዴ? እሷን አትጠይቅ። ወደ ችሎቱ ዙራው የለም። በጣም ጥሩ። እንግዲህ የክሱን መግለጫ አነብልሃለሁ። በደንብ ስማ። የካቲት 17 2014 ዓመተ ምህረት ከማለዳው 12 ሰዓት ላይ ሁላገርሽ ሰንበቱ የተባለች ወጣት መደፈሯን ለኔ ለወይዘሮ ባፈና ሞልቶለት ከተናገረች በኋላ አንደበቷ ግጥም ድፍን ዝግት ብሎ ቀርቷል። እናም የማጣራት ሂደቱ አስፈላጊ ሆኖ ተገኝቷል። እኛም እዚህ ችሎት ላይ ተቀምጠናል። በዚህ ወንጀል ላይ ሁሉም የግቢ ወንዶች ተባቶች በሙሉ ተጠርጣሪ መሆናቸው ይታወቃል። በመሆኑ አቶ ሊበን ቢሰጠኝ ባስገድዶ መድፈር መጠርጠራቸውን እናረጋግጣለን። አቶ ሊበን እንዴት ነው ክሱን ይቃወማሉ? አይ አልቃወም። ወሽ መድኃኒዓለም ይስጥናቴ ማለት ይቃወማለሁ ማለት ነው አይደለም። ወዴት ነው ገልበጥ የምትለው? በቃ ተናገርክ እኮ። መድኃኒዓለም ይስጥ እንኳን ያላለፋህን እናት አለ አራጡ ወዴት ችሎት ላይ ነው ያለን። እኔ ቀልድ አልፈልግም በቃ። ስለዚህ አዳምጥ። እሺ ሰማይ አንገትን አጥፋ አይፍ ይቅርታ አንገቶትን አይፍ የካቲት 12 2014 ዓመተ ምህረት ከቀኑ 11 ሰዓት እንደዚህ ድግዝግዝ ሲል የት ነው? በር ላይ ካልሲ እያጠብኩ። ወንጀሉ ከመፈጸሙ ከ10 ቀን በፊት ከተበዳይ ጋር የተለየ ግንኙነት እንዲው ምን ያንተን ማሽበለብለው አቆራምለው ይሄ ምን አባታረግ ነው ኩሽናዬ ውስጥ የገባ አንተ እርምት አንተ ወንድ አይደለህም እንዴ? ምን አባክ ዝቅ ትላለህ? ቀና በል። ምን አባክ አጠፋ ብያለሁ እንዴ? ምን አባህና አንተ ልብጥብጥ ምን ታረግ ነው ኩሽና የገባ? አረ እንደሱ እኮ እንደሚያስቡት እኮ አይደለም ወይዘሮ ባፈና። ታዲያ እንደምን ነው? ሌላው ደግሞ ባልተለመደ መልኩ ሰሞኑን የውስጥ ሱሪህንና አንሶላህን ማጠባብስተሃል። ስለዚህ ነገር የምትለን ነገር አለ? አረ እኔ ምንም የምለው ነገር የለኝም። አንሶላውን የሚያጠብኩት ታላቅ ወንድሜ ከክፍለ ሀገር እመጣለሁ ስላለኝ ነው። አንተን የሚያጠብኩት በራስ ንጽህና ነው እንጂ ከደፈራው ጋር ምንም የሚያገናኝ ነገር የለውም። ወደሱ አታፍጥ። ምን አባባ አይነ ልስባት ነው እንዴ? እኔ ጋር ነው ወዳኛዋ ጋር ነው ማውራት ያለብህ። ተበዳይ ጋር ምን አለ? በቃ አሁን ይኸውልህ ቀስ ብለው ውጣና ሰማኸኝንና ሽበሽን ይዘህ ባስቸኳይ ግባ። ምን አትበል። እኔ እንዳይቀርታ አድርጉልኝና ይሄ ነገር ምንድነው? ምርመራ ነው? ችሎት ነው? ምንድነው? ንገሩን እንጂ ምንድነው? ይሄን ያለ ሰው ጊዜ ታይ እንደታቱ አትበኝ እንደዚህ ይሄው ችሎቱን እየበጠበጥክ ነው። ስነ ስርዓት እየበጠበጥኩ አይደለም። የምትናገሩት ተነጋገሩና እንለያይበት። ስነ ስርዓት ብያለሁ። ስነ ስርዓት ከነስ በዛው ምን ማለት ነው? ቆይ እርስዎ የዚህ ጉዳይ ተባባሪ መሆን ነበረብዎት ወይስ ተቃዋሚ እንዴ? ለምን ተጠረጠርኩ ካሉ ያው ወንድ ስለሆኑ ነው እንለታለን። ምክንያቱም ይሄ ጉዳይ በአብዛኛው ችግር የሚደርስባቸው ሴቶች በቤተሰቦቻቸው እንደሆነ አጣርተናል። እድሜያቸው ገፋ ያለ ትልልቅ ሰዎች እንደሚያደርጉት መረጃ ያሳያል። ልጅቱን አንቀን እንዳናስወራት ደግሞ አሁን ያለችበት የስነ ልቦና ሁኔታ ጥሩ አይደለም። ለጤናዋ ብለን ነው። ስለዚህ የዚህ ጉዳይ ተባባሪ ይሆናል ወይስ አይሆንም? እንዴ በቃ የምትናገሩትን ተናገሩና ልቀቁን። በቃ እሺ እንሰማቸዋለን። አቶ ሽበሽ አትበል። አቤት ነው የሚባል ችሎት ላይ ነው ያለን ብያለሁ። ስነ ስርዓት ቤትህ አይደለም ያለው። አቶ ሽበሽ አቤት ከተበዳይ ጋር ቀረብ ያለ ወዳጅነት ወይም መቀራረብ አለዎት የለዎት? የአባትና የልጅ አለና በቃ ከገጠር ከመጣች ጀምሮ እንደ አባትና እንደ ልጅ ተንከባክቤ ያሳደግኩ ነው።
የሚገባትን የገዛው አረ እንደው በተሰቀለው ክርስቶስ ይያቸዋለሁ እንዴት በዚህ እድሜ ከዚች አንድ ፍሬ ልጅ ጋር ተጠራጠራለሁ ተው እንጂ እሷን የሚያክሉ ከሷን የሚበልጡ የሚያንሱ ሴትና ወንድ ልጆች በልጄ ሳበቃ ዛሬ እኔን ተጠራጥሩ ያሳዝን እኔ እኮ ጉዳዩን ወደ ፖሊስ ወስዶ እኮ እያንዳንድሽ ተሰብስበሽ ጥርቅም ብለሽ ታስረሽ ነው የምትመረመሪው እኔ ጉዳዩን እንደው በቤተሰብ አርገን ጉዳዩን እናጣራ ብለን ነው የተቀመጠ ስነ ስርዓት ይኑር የጠፋኝን ማማሰያ አገኘው ታልችላል ሰጥዩ ዝም በል አንተ በባለፈው ሳምንት አልጋ የቀየርከው ለምን ችግለት ወለበ አያሌው ሞኙ ሰዋማኙ አያል በጎንደር ሽርነረ ብሎ ይነበር አላዘፋኝ እና አሁን በዚህ መጠርጠር አልጋ የለየሁት በራሴ ኬዝ ምንድነው ኬዝን በችሎት የመናገርም ያለመናገር መፍትሄ ነው ጥሩ በቀን 11 ለተበዳይ ድፍን የኢትዮጵያ የ100 ብር ኖት ሰጥተው ቀሚስ ግዢ ብለዋት ነበር ይሄንስ ለምን እንደሆነ ሊያስረዱን ይችላሉ ወይ ወርደቴ ቀሚስ ገዛ እንዴ አንተ 100 ብር ሰጣ በቀሚስ ትንሿ ልጅ ወይ ቀሚስ ምን ችግር አለ አይ ውርደት ቀሚስ ገዝቷል አዎ ገዝቻለሁ አልካም ገዝቻለሁ በጣም ጥሩ እኔ ይቅርታ አድርጉልኝ እቺ ልጅ እዚህ ያለች ለምንድን ነው አንቀን ማትናገረው እንዲያረጋትን ለምንድን ነው የምታስጨንቁን አይውልሽ እዚህ ቤት ያሉት ወንዶች በሙሉ አልደፈርናትም ብለዋል መፍትሄ ያለጅሽ ላይ ነው እሺ ወይ ለምን የደፈረሽ ሰው ማትናገሪ አይውልሽ አንቺ እኮ ሴት ልጅ ነሽ በሽታ አለ እርግዝና አለ ስንት ነገር አለ አይውልሽ አልናገርም እትይ ከሆነ ጉዳዩን ወደ ፖሊስ ከፍ እናደርገዋለን አንቺም እኛም ከምንጉላላ በቤተሰብ እንፍታው ብለን ነው እሺ ይልቅ ማን እንደደፈረሽ በትክክል ተናገሪ ልጅቷ እኮ ወብደናት በዚህ ሁሉ ሰው ፊት ባላዋረደችኝ እንዴ ደሞ ታፈጣለች እንዴ እቺ ልጅ ተፈራታ ይሆን ምን ይዘጋሻል ለምን አትናገሪም አሁን ዝም በላንተ ተናገሪ እኔና እሱ መች እንደጀመርን አላውቅም ማ ሁሉ ጊዜ አቦለድ ብስኩት ይዞልኝ ይመጣ ነበር አቤት ጉዴ ክችን የሞላው ያቦለድ ካርቶን የሱ ነው አንተ አረፈታ የኔ አቦለድኒ አደልሞትልሽ ከዛ አንድ ቀለት በተቀመጥኩበት ከኋላ መጥቶ ነካ አርጎ ደብዳቤ ሰጥቶኝ ሄደ ማን ጽፎለት እሱ እኮ ማንበብ መጻፍ አይችልም እኔ ሴት እጄ ነው ነካ ያረግሽ አንተ ለጎረቤት አስጣፍክ እንዴ አንተ እኮ አታፍርም ደብዳቤውን ሳነብ አልቅሽ ነበር ያለኝ እንዴት ደብዳቤው በጣም እንደሚወደኝ ሊነግረኝ ፈልጎ ይሉኝታ እንደያዘው የሚነግር ደብዳቤ ነበር ማ እሱን እንታይዞት ወድሻለሁ አለ ጥሩ እስቲ በይ ቀጥ እናት ፈዛስ ሰውዬው ታዲያ ምክር ቤት አባል ነው እንዴ ዘራው ሲሙን ማጠሪ ዝም በል ልጅቱ ተናገረበት ጉዳዩ አሳሳቢ ነው እሺ ያንተ ነገር ዛ ከመጋረጃ ጀርባ ለምንመሰክር ቀጥ እናቴ ከዛ ሰው ሳያየው ይመጣና አውርቶኝ ይሄዳል አይሞቲ እኔ ተኝቼ እያለ እንቅልፍ አይደለም የሚሰጣው ተኝቼ ነው አመጣ ይሄ እንቅልፍ ከዛ እንደሚወደኝ እንደሚያገባኝ አንቺ እኔስ የት እንዱስሞትሽ በጀበል ተሻለ አይደል የት ወስጄ ጥላት አለው አለኝ እኔም ብለው ግን እኔ ላይ ምን ነው ማተኮር አንተ ዝም በል ትምህርቴን እንደሚያስተምረኝ ማ እሱ ራሱ ሳይማር የትምህርት ጥቅም እኮ አይገባውም በእውነት ሽበሽ እዚህ ላይ ዋሽቶሻል ቀጥ የቤቱ መቤት እንደሚያረገኝ ሲነግረኝ እኔም አምኜው ነበር እኔም ብለው ግን ለምንድን ነው እንዲህ ዙሪያ
አጥብት የምትሄጂው? የሰውየውን ስም ጠርተሽ ለምን አትገለጭ? እያሰደብሽኝ ነው። እየገባሁ እኮ ነው ጋሽዬ። ልጅሽን ተይው እዛ ወደ ጉዳይሽ ግቢ ይባባሉ እንጂ ምን ችግር አለ? ሽብዬ ወየ ሲባባሉብኝ አይደል የከረሙት። ይሄ ዘፈን እኮ ነው ሲጫወት ሲመላለሱት እኮ ነው የቀረው። ክሊፑንም ሰርታችሁታል። ቀጥይ። አረ ደግሞ እንደሱ አላለም። አንቺ ብለናል እንዴ? እኮ አለ እንዴ? እንዴ ወላ አገር አልኩ እንዴ? አልኩ ቀጥይ። እሺ መላኩ ነው። ምን አይነት ሰው ነሽ? በእናትሽ እንደው እንደዚህ አድርገሽ ታሳስችኛለሽ። ግን እኮ መላኩ እኔን አልደፈረኝም። አመጣችሁ አንድ ሌባ ሁሉ አልቅሶ ለማምለጥ ቀጥይ። ወደ ዋናው ግቢ። ግድ የለም ያን ሁሉ ነገር ቃል ገብቶልኝ አይሆኑ ነገር አድርጎኝ ነው የሄደው። እናት ሴት ልጅ መከራ ተጫውቶብሽ ሄደ። ምን ሴት ልጅ መከራ እውነትሽን እኮ ነው። ዝም በል ታፍሪ ደምስ በል ማን እስከ ባለፈው ሳምንት ስልክ ስንደዋወል ከዛ እንዴ ኧረ ጉድሽን ቃሌ ልፈጽም ነው የመጣሁት ነው። አንድ ነገር ልንገርሽ፣ የኔና ያንቺ ጉዳይ በፍቺ ይጠናቀቃል። ወንድ ነሽ ከወጣ ወንድ ነው ያያል። ሰናይ ልጄን ሰውዬ ሻንጣውን አስጥይድ። እወጣለሁ ካለ ከንትሬ ነው የምጠራው።